ሺህ ብር ነው አባቴ። ለእርሶ ለአንዳንድ ነገር ይሆኖታል። የላኩትን ሰዎች ይመርቁል። እኔ ነው እዚ አዎ ወይኔ እግዚአብሔር አለ በእውነቱ። ተመስገን ተመስገን። ሰላም ነው? እሺ ምን ሆኖ ነው? ምን ሆኖ ነው? እየለመንኩ ከትግራይ ተፈናቅለናል። ነው ይግቡ። ባለ ልጆች ነኝ። ልጆች ችግር የለም ይግቡ። እሺ መንገድ ስለዘጋውኝ ይግቡና አውራውታለሁ። ይግቡ። አባቴ እንዴት ኖት? አለን። ሰላም ነው? አለን። ምን ሆኖ ነው እስቲ ንገሩኝ። እያየሁት ነበር መኪና ላይ ያሉትን ሰዎች እየጠየቁ ነው ገንዘብ። እኔ ችግር አለኝ። ምንድነው የሚቸግረው? ችግር አይወጋም። በቃ ዝም ይሻለኛል። ያካፍሉ ይላኔ ችግር የለም አባቴ። አይደለም ይፈልግ ከፈለግ ካለስታይ ያው ገሬ ነበርኩ። አረስታይ ነኝ። አረስታይ መሬት ነው። ከሀገራችን ወጣን አናውቅም። ልጆች ግን አለን። አዎ ተወስ ከትግራይ ነው የመጡት። አዎ እሺ ምንድነው ያለው ነገር? አይናገር። አይዞህ አባቴ። ሌላ ነገር አይናገር። አባቴ እኔ ላግዞት ነው። እሺ አያልቅሱ። በማርያም አያልቅሱ። በእግዚአብሔር በመቤቴ አያልቅሱ። እኔ ላግዝ ማለት እሱን ለማገዝ እሱን ለመደገፍ ነውና ይገባኛል። ያሳለፉት ጊዜ ምን ያህል ከባድና አስከፊ ነገር እንደሆነ እረዳለሁ። ግን አሁን ደግሞ እዚህ ምናልባት ሰዎች እንዲያግዙት እንዲረዳውት በማሰብ ነው። ለሌላ ለክፋት አይደለም አባቴ። አሁን ለክፋት አይደለም። የእውነት እግዚአብሔርን ነው ማለት። እኔ ክርስቲያን ነኝ። ይሄው ክርስቲያን ነኝ እኔ። ለሌላ ለክፋት ሳይሆን እርሶን ለማገዝ እኔ ስላየሁት ስላሳዘኑኝ ነው። እና የሚቸግሩት ነገር እንደዚህ ነው ያለውን ነገር ቢነግሩም እርሶን ደግሞ ሰዎች ሊያግዙት ሊረዱት ይችላሉ። ለዛ በማሰብ ነው በግልጽ ምነግረው። እኔ ያለቆስኩት ወንድሜን ቀሽ ነበረ ገደሉች። ከዚህ በኋላ ንብረታችን እንዳለ ወሰዱ። የለም ወንድሜ አያሉ ወስደው ነው ልጅ ነው ለዋለው አያው አይሰጥም የልጄ ነው ሲላቸው በጥይት ገደለ። እኔ ሸገረኝና ስለ ልጆች እርኳ አዲስ አበባ ልጆችም አሉ አዲስ አበባ ልጆች አሉና አሁን ከልጆችን ጋር ነው እና ተሸገረናል እንጂ እኔ ገበሬ ነበርኩ። ሀረስታይ መሬት ወጥቼን አናውቅም። አማርኛውም አልችልም። ለዚህ ነው የወጣሁት። ታችን የለም ተወሰደ ተጫነ። ምንም የለም አሁን ምንም የለት ምንም የለም። ምንም ካለንማ ስርዓቱ ሰላም ሆነ። አሁን ትናንሾቹ አለቁኝ። ሰው አለቀ። ህፃኑ ከፍቶቹ እየጠበቀ ከፍቶቹ ሊወስዱ የኛ ከፍት ነው እኮ ሲላቸው ልጆች ትናንሾቹ በጥይት ገድላቸው ኑረ ከፍቶቹ ይወስዳሉ። አይዞት በማርያም አልቅሱ አባቴ። በእግዚአብሔር አባ በማርያም አልቅሱ። በቃ አባቴ በእግዚአብሔር ከፍታችን ነው እኮ። አይዞትሽ አራት ወሰዱ ሲሉ ለልጆች ትናንሾች ገድላቸው። አይዞት አባቴ በማርያም አልቅሱ። በቃ አይዞት። አሁንማ ሰላም ነው። ሰላምማ ደህና ነው። አይዞት አባቴ በጣም ሰላም አለ። አሁን ትንሽ ብር ላክነ አንተዬ እግዚአብሔር ተመስገን። ብር ላኩ ወደዛ ትንሽ ላኩላቸው። የቤት ያሉ ልጆቹ ትንሽ ላኩላቸው። እግዚአብሔር ይመስገን። ዋናው እሱ ነው። አይዞት አባቴ ሁሉም ነገር ያልፋል። ሰላም ይሆናል። እሺ ሁሉም ሰላም ይሆናል። አሁን ይሄ የያዙት ማዳበሪያ ምንድነው? እንትን እንጀራ ምናምን አንድ ሰው ሲሰኝ እዚህ ያረጉ እንደዚህ አርገን በሱ ከተው ነው ይዘው የሚሄዱት ለልጆቹ። አዎ ለልጆቹ ምልስ ምናምን ምልስ የሚባል አለ። ተመላሽ የተበላ እንጀራ። አዎ የት ነው የሚኖሩት? ቤቶት ሾላ። አዎ ያ ያደርኩ ነው። ኦኬ አይዞት አባቴ እግዚአብሔር አለ። እሺ እኛም ልጆት ነን እዚህ ያለ ነው። ሁሉም እግዚአብሔር አለ። ምንም አያስቡሽ አባቴ።
እኔ ባላደራው እባላለሁ። እዚህ ሀገር ውስጥና ውጭ ያሉ ሰዎች ለእናቶች ለአባቶች አደራ አድርስ እያሉ ይልኩኛል ሰዎች ማለት ነው። እና ማን እንደሆነ አላውቅም፣ ስሟን ሴት ትሁን ወንድ ይሁን አላውቅም፣ ግን ስለ ቅድስት አርሴማ አድርስልኝ ብለው ልከውኝ ነው። ይህ 20 ሺህ ብር ነው አባቴ። ለእርሶ ለአንዳንድ ነገር ይሆኑታል። የላኩትን ሰዎች ይመርቁል። እኔ ነው እዚህ። አዎ ወይኔ እግዚአብሔር አለ በእውነቱ። ተመስገን ተባረክ አንተ። አሜን። ወይኔ እንዴት ያለ ጥቀኝ ነው። ተባረክ እስቲ። አሜን አባቴ። እስቲ እግዚአብሔር ይስጣችሁ፣ ከክፉ ይሰውራችሁ። አሜን። በጣም ይገርማል። ደስ አለ። እውነት ደስ አለ። እስቲ ይመርቋቸው። ደስ አለ። እግዚአብሔር በእውነቱ የቆሞ መድኃኔዓለም አምላክ እግዚአብሔር ይስአነ እግዚእነ ኢየሱስ ክርስቶስ ሞ ለሐጎዝና ለመጽየም ይום መድኃኔዓለም ከለኸዚዩ ይቅንዕዮ። አሜን። ካኽፉ ይሰውሮም። አሜን። ካባና የድሕኖም። አሜን። መድኃኔዓለም አሜን። እስኻ ደማይ ሐምዙ ትገብረለኻ ነገር ሐምዙ አምላክ መድኃኔዓለም ነበርት ይኹና ይልወደኝ። አሜን። ነበርት ይኹና። አሜን። ሺህ ዓመት ይንቅመጥ። አሜን። ሺህ ዓመት አንቅመጥ። እና እንደዚህ ነገር ናጋ ታልፋለሽ። እውነት ነው። አይዞት አባቴ፣ እግዚአብሔር ከእርሶ ጋር ይሁን። ስልክ ቁጥሮትን ይነግሩኛል? ወይኔ ስልክ ቁጥር የለንም። የልጆችን አለ። እሺ ይስጡኝ። ባንክ አካውንትስ? የባንክ አካውንት አሉት? ምንም የለውም። እሺ የለንም። ልጅዋ አለ የልጅ ቁጥር ስልክ አለ። ተባረክ። ወይኔ ሚካኤል አንተዬ። አሜን አባ። ምን አይነት ልጅ ነው? ምን አደረኩ አባቴ? ይገርማል እንጂ። አይዞህ አባቴ። ልቀፎት አንድ ጊዜ ልቀፎት። እሺ አባቴ። እሺ አይዞህ ተሻባ። አይዞህ። አሁን ቤት ሂደው ይሄንን ብር ይዘው ሌቦችም እንዳይወስዱቦት ቤት ሂደው ብር ውስጥ ይክተቱት አባቴ። እንዳይወስዱቦት በዚህ በውስጥ ይክተቱት። ይሄን ሁሉ ብር ይዘው ሲንቀሳቀሱ ሰው እንዳይወስዱቦት ይጠንቀቁሽ አባቴ። እግዚአብሔር ከእርሶ ጋር ይሁን። አሜን አባቴ። አሜን። እግዚአብሔር አለ በእውነቱ። ክርስቶስ አለ። ወይኔ ምናልባት ድጋሜ እንዳሁኑ ሰዎች አደራ አድርስ ብለው ከላኩኝ አገኙታለሁ አባቴ። እሺ አንተዬ ከኛ የበለጠ መንከራ ያለው ልጆቹ ቤት ያወጡ አሉ እና ችግር አላቸው። ለዚያቸው ነው ለሁላቸው ትንሽ ብር ላኩና ደሞ ቤት ያዘት ልጃትላትና ለሳ ደሞ ተካፋፍላችሁ ብሉ ብለን ላካችሁ። ከዚያው አይዞት አባቴ፣ እግዚአብሔር ከእርሶ ጋር ይሁን። ተካፋፍላችሁ ብሉ ብለን ላኩ። ስርዓት ግን አሁን ትግራይ ሰላም ነው ያለ። እግዚአብሔር ከእርሶ ጋር ይሁን። አሜን አባቴ። ደህና ሁኑልኝ። አሜን። አንተዬ ኑርልን። እጆትን ልሳም። እሺ አባቴ፣ እኔ ልሳም እጆትን። እሺ እጆትን ልሳም አባቴ። ችግር የለም። እግዚአብሔር ደግሞ ደስ እያለ ነው እኮ። አዎ አባቴ፣ እግዚአብሔር እየተደሰተ ነው። እውነት ነው አባቴ። ይሄዱ በቃ ችግር የለም። ልክፈትሎትና ቀስ ብለው ይሄዱ። እሺ አባቴ። ተመስገን። ባህኒ አለ። ቻው፣ መልካም ጊዜ።